ልዩ ሰው መሆን ከፈለክ 1. ርካሽ ቦታ ላይ አትገኝ። 2. ግብህን በፍጹም ለሰው አትናገር። 3. በሳምንት ለ5 ቀናት ስፖርት ስራ። 4. በጠዋት ለመነሳት ሞክር። 5. ማታ ማታ ወክ አድርግ። አብዛኛውን ጊዜ ደካማና የተሰበራችሁ እንደሆናችሁ ከተሰማችሁ ከፈጣሪ በጣም መራቃችሁን እወቁ። ከጠንካራው የራቀ እንዴት ይበረታል? ሁሉን ቻይ ከሆነ አምላክ የራቀ ሰው በሁሉም ነገር ይሰበራል። የሚጠቅሙ ምክሮች 1. በሆነ ነገር ስትናደድ አትሳደብ፣ አትበሳጭ፣ ዝም በል። 2. ችግር በሚገጥም ጊዜ አንድ ዘዴ ብቻ ተጠቀም። 3. አደጋ ወዳለበት ወይም ወደሚያስፈራ ቦታ ከሄድክ በበሩ እንዳትገባ፣ ሌላ የመግቢያ አማራጭ ፈልግ። 4. ብቻህን መጓዝ ከባድ ሊሆን ይችላል፣ ግን አደገኛና ጠንካራ ያደርጋል። አንድን የምትወደው ዋጋ የምትሰጠው የምታምነው ፍቅረኛም ትሁን ክብርን የሚነካ ንግግር ቢናገር ወይም ደግሞ ዲስሪስፔክት ቢያደርግ ያንን ሰው ቀጥታ ከህይወት አስወጣው። ምንም አታቅማማ። 99% ሰዎች ይህንን ማድረግ አይችሉም። አንተ ግን አድርገው። ከ1%ዎቹ ሁን። መቼም አትቆጭበትም በዚህ ውሳኔ። ለራስ ክብር ይኖር። መከበርና መፈቀር አንድ ላይ ማግኘት ትልቅ ሲሳይ ነው። አብዛኛውን ጊዜ አንድ ሰው ከተወደደ አይከበርም። ለመከበር ከፈለክ ብዙ አትወደድ። ፍቅርና ክብር አብረው አይሄዱም። ስለዚህ አንድ ሰው እጅግ መፈራትም እጅግ መወደድም የለበትም። ፍቅር መለማመድን ያመጣል። መለማመድ በበር ሲመጣ ደግሞ ክብር በመስኮት ይወጣል። በጋለ ስሜት ከመፈቀር ይልቅ በክብር መወደድን ምረጥ። ሴት ልጅ ወንድ ልጅ እንዴት እንደሚመለከታት ብታውቅ ኖሮ አካሏን በብረት በሸፈነች ነበር። ወንድ ልጅ ስለሚጠራጠር አይደለም የሚቀነው፣ በወንድ ልጅ አእምሮ ውስጥ ምን እንደሚኖር ስለሚያውቅ እንጂ። ወንድ ልጅ ይህንን ነው ግዴታ ልትረጁና ልታከብሩ የሚገባው። ይህ አንተነህ እድሜ ከ14 እስከ 26 ነው። ሴት ላይ ትኩረት አታደርግም። ትምህርትን በደንብ አትከታተልም። በፊቱ ህይወት በጣም ነው የምታስበው። ወላጆችን መጦር ትፈልጋለህ። ገንዘብ እንዴት እንደምታገኝ ሁሌም ታስባለህ። እንግዲህ ያው ብቻ አይደለም ና ተቀላቀለ።